ለምን ይመታል? እብድ አይደለም ጅል ነው። ቢመታ እዛ ያስቀመጥከው እናንተ ሄዱ ስለ ቀራማና ስለ ቪዛቸው ከእነንትና ጋር ከየታበሉ እዚህ ቁጭ ሲሉ የፈቀደላቸው አኮሜዴሽን ውስጥ አስቀምጦ ያበሰበሳቸው ያ ነው የሚጠየቀው። አንተ ስታመጣ የተቀበልከውን መልስ አይደለም ደግሞ ማለት ነው። ምንድን ነው ያልሰጡኝ ነገር? እንደዚህ ስተፈላ እንደዚህ አልሰጡህም። አንተ አላህን አትፈራም? ምን የሚሉት ነገር ወላሂ ውሸት ነው። ይሄን ያህል ሰጡን፣ ይሄ ነው በል። እነሱ ይሄን ያህል ተሰጠን ብለው እንደሚምሉት አንተ ሁኔት ሪካርድ አለኝ ያለው ልጅ ሪካርዱን አምጣ በይው። ቮይስ ያለው ልጅ እኮ አለ። ቆይ መሲ ቆይ፣ አንተ ይሄን ያህል ነው የሰጡኝ በል። ሽማግሌው ስንት ሰጡ? አይደለም ሪካርዱን ያሰማሽ። ምንም ችግር የለም። አንተ በለኝ፣ አንተ በለኝ። ባለ ጉዳዩ አንተ አይደለም። ሪካርዱ ቢዝነሱ ሪካርድ አለ አይደለም። ለኔ የሰጡኝ ገንዘብ ሪካርዱ ሲኒ አንዴ ተመልከቱ። እንግዲህ እኔ እንደዚህ አይነት ቡድን ነው አይደለም ያሰበሽ በራሽን ትድረስ ነው ያለው። ስልካችሁ እናት ድንጋይ ነው እንደዛ ስለተሰሰው ቦታ ነው። በላላ እንዳው ነገር የለም። የራሳችሁ አምኖ ቁጭ ያሉበት ነው። ስራ ቦታ እዚህ አንድ ነገር ልንገርሽ፣ ይሄ በፖሊስ እንጂ በእኛ የሚፈታ አይደለም። ኦኬ ሙኒት አንዴ ማይከፋይ ሙኒት አንዴ እንደዛው ያሉ ነው ፖሊስ ጋር ደውላለሁ። አንዴ ያላችሁበትን ንገሪኝ ሙኒት። እድሪስ ሎኬሽን ዋትስአፕ እንዴ አንድሪስ ሎኬሽን ተቀብልና ዋትስአፕ ላይ ያደርጉልኝ። ከሱ ጋር አልሆነም። ያላችሁን መረጃ ባባ ሎኬሽን ተቀበለው። አንዴ እንድሪስ ስልክ አለ አይደለ? ሆላ ከዛ ነው ለፖሊሶች ደውላለሁ። አይዞ ምንም ችግር የለም። አሁን ይኸው እዚህ እህት ወንድሞች ልጆችን ያለን አይዞ አንተ እኔ መፍትሄ ልናመጣ እንመጣለን። እናንተ ሌላ ታሪክ ትፈጥሩልናላችሁ። መኪና ውስጥ ና አንተ ከኔ ጋር መኪና ውስጥ ማልገባም። እዚህ እናውራ፣ ችግር የለውም። እናውራ እዚህ ከሆነ እናውራ። በቃ ከኛ አለፈ እኮ እኛ ልንፈታው አልቻልንም። ምንድን ነው ትሰጣቸዋለህ? አንተን እኮ እኔ ስለ ቀራማ እየጠየቅኩ አይደለም፣ ስለ ቪዛ እየጠየቅኩ። አልሰጡህም? አይደለም ያልሰጡኝ ገንዘብ ግን ይሄን ሰጥተናል የሚሉት ነገር ውሸት ነው። አልሰጡህም? አሁን የሚሉትን ሁሉ አልሰጡህም? የሰጡህ ነገር የለም? ውሸት ነው ይሄ ሁሉ። አልሰጡህም? ጀማል ትልቁ ሰው ይዋሻል። አንድ ጊዜ ስሙ ትንሽ አልሰጡህም? አሁን ይሄ ሁሉ ያሉት አልሰጡህም? አሁን የሰጡኝ መረጃ አካውንቱን አምጡ። አካውንት መረጃ የላቸው። በካሽ ነው የሰጡ። መቼ ነው ደላላ በአካውንት የሚቀበለው? ስታስገባው ስራ እየተቀበልክ ነው የምታስገባው። እስኪ ዝም በል። እየተዋወቅን ነው ስትወስዳቸው እየተቀበልክ ነው የምታስገባቸው አይደለም? ስመልስላቸው ይሄንን አሳጠረው። ተው ጀማል ወላሂ አሳጠረው። እኔ በአሪፍ መንገድ ነው እየነገርኩ ያለው። እና ኢትዮጵያ የለም ያ ሀቢቢ፣ የሰው ሀቅ ይዞ ኢትዮጵያ የለም። የሰው ሀቅ ይዞ ኢትዮጵያ የለም። የሰው ሀቅ ይዞ ኢትዮጵያ የለም። በቃ መሲ፣ ይሄ ምንም የሚሆን ነገር አይደለም። ሰዎችን የሚረዳበት ፖሊስ። ልዩ ስሙ ምንድን ነው? ልዩ ስሙ ምንድን ነው? ልዩ ስሙ በቃ መሲ፣ እኔ በቀጥታ መደወሌ ነው። ኦኬ ደዊ ሙና እንትን ኮሽን የራሷን እመጣለሁ ከፈለግሽ። ማይ መምጣቱ ምንም አይሰራም። ፖሊስ ሰብስቡ ይወስዳችኋል። ሁላችሁ ወደ ኢትዮጵያ ትገባላችሁ አብራችሁ በይም ተበይም ማለት ነው። ምንድን ነው የዚህ ቦታ ስም? የቦታው ስም ምንድን ነው? ሎኬሽኑ ለራሱ አልወጣም ማለት መፍታት አይፈልግም። ከየት መሰለህ ለምኑት እስኪ። እኛ የምንፈልገው እንትኑን ብቻ ይመልስ፣ የዳለ ብር ይመልስ። ፋይንና ሌላ ነገራቸውን ከካምፓኒ ነው የምንነጋገረው። አንተም ወንድሜ ነህ ብዬ ነው እንጂ የመጣሁት። እኛ እዛው መጨረስ እንችላለን እንዴ? ሙና ስቃኔ ልደውል ወይስ ትደውያለሽ? ቆይ አሁን እዚህ ያሉ ወንድሞች እኛ እናናግረው ብለዋል። ካናገሩት አናገሩት፣ ካላናገሩት የላት ሆነ በልጀማል። እኛ እንወድሃለን። አንቺ ዝም በይ። አሁን የተያያዘው ነው። ያማክሩት። ከሰጠ ሰጠ። ወረቀት የሌላችሁ ልጆች ዞር በሉ እሺ። ወረቀት የሌላችሁ
ወራጁ ጋር ነኝ ያለሁት። ሙኒት አይዋ ከፋች ልጆች በትኩ እንትን ስላል አርጋችሁ ሙና ላይ አድርጉትና ይታያችኋል። ሲመጡ ፊታቸው ነው የሚያስፈልገው፣ እግራቸው አይደለም። ወደ ፊታቸው ካሜራው ይደረጋል። خلاص ምን ላድርግልሽ? አሁን እጄ ላይ የለም ነው የሚለው። ሌላ ምንም አማራጭ መሲ ሙኒት አንዴ ራቅ በይ። ይኸውልሽ እኔ አናግሬው ምን እንደሚል ልንገርሽ። ለብቻው ነይ ብሎ ሲያናግረኝ ከመሀላቸው የሶስት ሰው ሽማግሌውን ጨምሮ የእነሱ ብር አለ፣ ግን እጄ ላይ የለም። ጊዜ ይሰጠኝ። ኦኬ በኢትዮጵያ ብር ከሆነ እንቀበላለን። በኢትዮጵያ አካውንት እንሰጣለን። አለው ስጩ መሲም ይብላለች። እኔ አይመለከተኝም። ደግሞ ነርቨስ እያደረግሽው እኮ ነው። የባሰጀት እየሆነ ነው። ቆይ ጀማል በኢትዮጵያ አካውንት ማስገባት ትችላለህ? በዚህ መስጠት የምትችለውን በኢትዮጵያ አካውንት መስጠት ትችላለህ? ልንገርሽ አንድ ምስጢር ልንገርሽ። አንዴ አውሪኝ በቃ ሊያዘው ይሄን ኧረ እሱ ወደዛ አድርጊ ልንገርሽ። ምንም እኔ ልንገራችሁ፣ ይሄ መሲታዩ ምናምን አትበ እኔ ደላላን ተረጋግታችሁ ስታወሯቸው ስትለማመጧቸው ላሽ ነው የሚሉት። በቃ በሚሄዱ ግለት ልክ ትሄዱ። የሽማግሌው ስፔሻሊ የሽማግሌውን ብር ይመልስ خلاص። እኔ አሁን ሄዳለሁ፣ በእርጋታ አይደለም። የዱባይ ደላላ አባብላችሁት አይደለም የሚሰጣችሁ። በቃ እኔን ማውራት ያልፈለገበት ምክንያት እነዚህ ሰው የሚሸጡ ሌቦች፣ የቀንጅቦች ሰው ሌባ ተይዘው ነው ሌባ ማለት ነው። ኢትዮጵያኖችን እግዚአብሔርን ጆከር ትልቅ ሽማግሌ ሽበት ያወጡን ሰውዬ አኮሜንዴሽን ውስጥ አስቀምጠው ብሩን በልቶ ይሄን በምንም ሂሳብ ነገርኳችሁ። የዱባይ ደላላና ቅዱስ ሚካኤል የረገጠው ሰይጣን በጸበልና እነዚህን በርግጫ ነው ገንዘብ የሚመልሱት። ምን ነው አሁን ተይዟል። ይሄው ኢትዮጵያዊ ነው ጆከር። ያቸው እግዚአብሔርን ይሄ ሰው ያያችሁት ይሄው ጆከር በእናት ቀኝ ብር ይበላል። አፈር ልብና በቃ ለህግ አካል ደውሉን። አሁን እነሱ ሰውየውን ይዘውታል፣ ተይዟል እና ሲይዙታል። ችግሩ ምን መሰለክ፣ እሱን ለማስያዝ ሁሉም ናቸው የሚጠራረጉት። እኚህም አባታችን እስር ቤት ነው የሚገቡት። ሁሉም የሽኝት ፕሮግራም ነው የሚደረግላቸው ታስረው። ችግሩ ይሄ ነው። አንድ እኔ ልንገራችሁ፣ የዱባይ ደላላን አረጋግታችሁ አሽሙንሙናችሁ አበዳን አልኳችሁ። እሱ በሚመልሰው ልክ ስትተናነቁት ግን መቀመቅ ይከቱኛል ብሎ ቶሎ ነው የሚመልሰው። አያችሁ እኮ ያኛውን በጣም ስንተናነቀው ገንዘባቸውን መለሰ ይነዛል። የእነዚህን ደግሞ በእርጋታ ተረዱኛል። ኖ ደላላን የሚረዳኔ ሃይማኖት እንትን ጭንቅላት የለኝም። ሌባ ነው፣ መስጠት ነው ያለበት خلاص። በተለይ የሼኹን ብር ይመልስ ወይ ሞባይሉን ይስጠን። ሞባይሉ ቅድም እንትን ሲያል አይፎን መሰለኝ እኔ ጋር ቢሆን አይፎኑን ያምጡ እንሸጠዋለን። 2005 ይሸጣል። በቃ በዚህ ይሻላል። መጥፎ ኮንዲሽን ላይ እንዲደርስ ማንም አይፈልግም። ማንም አይፈልግም። አይዲውን ስጠኝና አሁን ለምሳሌ አቢዲስ ቅድሜ ነገር ይስማሙበት እነሱ። አዎ ኦኬ። ሲጀመር ማለት ነው ይሄ ካሉ ልጆቹ ኑ የኔ አባት። አሁን የእሱ ስንት ነው የምትለው? መጫጫ የለም። እሺ አዎ የእሱ ስንት ነው? ሙኒት ካሜራውን ከፍ አድርጊው። ይኸው የእሱ ስንት ነው?
ሰውየውን ለምን አታሳዩንም? እኛ እኮ አላየንም። ጆከር ሰውየው ይሄ ነው፣ ልጁ ይሄ ነው እኮ። እኔ እኮ ብቻዬን አይደለሁም፣ ሁሉ ማወቅ አለበት የእያንዳንዱ ሰው ዋጋ ማለት ነው። ብራዘር ለማን ነው ይኸው? አንተ የእሱ ስንት ነው ያለ? አንተ ስንት ነው የምትለው? 1000 ብር ከፍዬ እሱ የሚለው ከ1000 ላይ ነው 100 የከፈልከው አንተ። ጻፈው ጻፍ። ስንት እንደሆነ እሱ 900 ይላል። አንተ በላ አንተ እሱ 900 ጠየቀ። አንተ ስንት ነው አለኝ ነው የምትለው? አንተ ስንት ነው አለ የምትለው? 600 ነው። ጓደኛለሁ 300 ለኛው ሰጥቻለሁ። ወይማ ቆይ አንዴ ጀማል እስኪ አናግራቸው ነው። ጀማል እኔ እኮ ብቻዬን አይደለሁም። እኔ በአካል ከመጣሁ ደግሞ የኔ እናንተ ደም ይፈሳል እያልኩህ ነው። ሌባ ልጅ እኔ አንተ ለማመጣት አይምሮ ይለኛል። ወንበዴ ልጅ እኔ ማስካፍጫ ነው ቢመጣ መራቄን ይቀርዳርጉ ለኔ ስንት አለ እሱ ጋር ጀማል ጋር 800 እንዴት ነው በታውሩ ግን እናንተ ምን አለ ወንድሜ? ምንድን ነው ይላል? ልጅቷን ስልኳን ቀማት መሰለኝ። አይቀማትም እንዴ? በቃ ኦልሬዲ እኮ ልብሱን ለጭንቅላቱ ማልቦታል። እንደዚህ ስትይዛቸው ምንም ነው የማያመጡት፣ እግርህ ላይ ነው የሚመለመሉት። ገባክ? የሆነ የምትቀለሰለስላቸው ከሆነ በእናትህ ምናምን የምትል ከሆነ ብቻ ነው እነሱ የሚቅለሰለሱ። ምንም እነዚህ መፍራት አያስፈልግም። እግዚአብሔርን እኔ ረጁ ጋር ሎኬሽን የጠየቅሽኝ ልኬልሻለሁ። እሺ ልኬልሻለሁ። ሙና 900 ሲደመር 600 የልጁ እሱ ራሱ ያመነው ቀጣይ የአባታችን 900 አንተ አለ ይሄ ሰውዬ 1000 መኪናው 1000 እርሶ ስንት አለው? ስንት ነው የበላሁት? እሱ 500 ታክሲ ከፍሏል። 500 አባታችን ውሸታም ቢሆኑ ኖሮ 1000 ይሉክ ነበር። 500 ቀጣይ ችግር የለም አባቴ፣ እርሶ አይዋሹም። ወንድሜ ስንት ነው ያንተ? አይዞት አባት 700 ቀጣይ ሲደመር 600 ስንት ብላት ልጆቹ አለ በና አራት ልጆች የለም እንጂ እዚህ ልጅ አሉ ኢጃዛ አለ አራት እሺ ሌሎች አላችሁ በዚህ ሶስት ልጆች ኦኬ አንዴ ቆይ ጀማል እየሰማ ከሆነ 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 ታምንበታለህ ወይስ ምን? ያላ ጀማል የሌለ ነገር ነው። ኦኬ ያለው ነገር ነው። ስሚ ቆይ እየሰማሽ ነው? አንድ ነገር ልንገርሽ። ኦኬ አንቺ ዝም ብለሽ አትንጫጭ። አንድ ነገር በትክክል ስሚ። በስርዓት አውራ አንቺ ወንድሜ። እናቴ ስሙ ጀማል እኔ ነገርኩህ። አላይ ኖሮ እግዚአብሔርን ደም አስለቅስሃለሁ እያልኩህ እኮ ነው። እኔ መድኃኒታችሁ ነኝ። አንቺ በእናትሽ አፌን ተመለሽ። ወሬንም እንደነፋኩ ቅድም አፍንጫህን ቆንጥሬ መልሳለሁ። ወደህ ነው የምታወራው ሌባ አትናደድ እያልኩህ ነው። አሁን የላ ይሄ የተደመረው ብር ነው። አይዲህን ታስይዛለህ፣ በኢትዮጵያ ብር ታስገባለህ። ከዚህ ምን አለ መጨረሻ ማስዬ ምን አለ? ገና ላብህን ትጠርጋለህ። እኔ አልፋታህም ገና። ይሄ ሁሉ የተበላ ሰው ነው በሰልፍ የቆመ እና ወይ መከራችን ወይ ሀበሻ ወይ እኔ እግዚአብሔርን ጆከር ረጁ ጋር ነኝ ያለሁት። እዛ ባልኖር ታርጃ ብኖር እንደዚህም ሰዓት አይቆዩም ነበረ። ሌላም ስራ እየሰራ ነው። የኔ አካውንት ስለተዘጋ ፎሎ አድርጉኝ። እውቀቱ ያላቸው ምንትን አላሉም ነበረ። ስንት ነው የሚሆነው? ደምሩ እስኪ ረጁ ደምሪልኝ አንዴ። አትደውሉ አንዴ። 900 ደምሩ 900። እንደውም ሰዎቹ ባሉት ነው የምትከፍለው። ያ ፎሎ እያደረጋችሁ 900 ሲደመር
ሲደመር 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 የለ በኢማራት ምቹ ያለ 4300 ድርሃም ወይ ስልክህን ታመጣዋለህ ወይ ደግሞ ተበድረህ 2000 ከጓደኞቹ አጋጭተህ ታመጣለህ። አሁን 4000 ስልኩ ምን ያደርጋል? መስ የተገለገለበት ስልክ ትቀልጃለሽ። በአገልግሎቱም እንሸጠዋለን ከአይዲው ጋር ይሰጠናል። ጆክ ከነዚህ በእንደዚህ ነው የሚፈሩት። እግዚአብሔር 4000 እየተፈተሸ ነው። ሚውታንሽ 200 ነው ያለው። 4300 ነው ወደ ኢትዮጵያ ብር ሲመነዘር ደግሞ ጀሙን ነግረሃል። 180600 በኢትዮጵያ ከጓደኞቹ ተበድሮ ያመጣል። የቅድሞቹ ስልክ ሲፎፍ ያደረጉት ጓደኞቹ የባንክ አካውንት ያላቸው ናቸው። ከባንክ አካውንታቸው 4300 ድርሃም ፎጭ አድርገህ ታመጣለህ። ሌሽ የለኝም ምናምን ከዛ ዘሄደክ ደግሞ ተንከራተ መሬት ላይ ተኝተህ ስልክ አንሺ። እሺ በየትኛው ነው የደወልሽልኝ? በስራው በዛንችኛው ይሆናል። እሺ በስራው ደውዪ እስኪ ደውዪ ውዴ። ቆይ ሚውት እየለማመነ ነው ከጓደኞቹ ምናምን ደላላ ብር አጥቶ አያውቅም። ሲያዝ ለዋስትና ብሎ የሚያስቀምጠው አለ። አንቺ ነሽ ሙናን ማባበል ጀመረ። አንክረን ከሄድንበት 4000 ብር ከጓደኞቹ ተደውሎ አምጥቶ ይመልሳል እያልኳቸው ሙና ካላመነበት አይዲውንም ካልፈለገ እንግዲህ ወደ ህግ እንሂድ። አይዲ እኮ ጠፋብኝ ብሎ ማውጣት ይችላል በ50 ብር። አይዲ እኮ ልቀበልህ አይደለም የምለው። አይዲው ፎቶ ይነሳና ከካደን እንከሳለን። አሁን እኮ ላለመክሰስ ነው ይሄንን ሁሉ የምጥረው እኔ መሲ። እኔ ደግሞ ጀማል ቢከሰስ ባይነኝ። ሙና ማሰብ ያለብሽ ከጀርባው ያሉት እነዚህ ልጆች ምን ይሁኑ? ሁሉም ሀገር ይገባሉ። ሲገቡ እነዚህ ሀገራቸው ነው፣ ወንዶች ናቸው። ያስታጥቁታል። መሲ ሽማግሌው ስንት ልጅ ጥዬ መጣሁ የሚል ነው። ያኛው ቦሌ ላይ ይጋጠማሉ። ሙኒቲ ይጋጠማሉ። ባዷቸውን ገብተው የፖሊስ ጉሮሮውን ይዘው ይቀበሉታል። ተያይዘው ኤምባሲ ምናምን በሉ እንጂ የፖሊስ ነገር አይሆንም እኮ እንደዛ እንላለን። አሁን በቃ ከኤምባሲ ሰው አውጥተን እንላክ ምናምን ብለሽ ጩሂ። በቃ የኤምባሲ ሰው አናግሩ ምናምን ግማሽ እዚህ የተሰበሰበው ራሱ ህገወጥ ነው። ይታይሻል። ይሄ ሁሉ ህገወጥ ነው። ግማሽ በግማሽ እየሰሙሽ እኮ ነው። እዚሁ ሙልቲ ስባለው እሱ ጋር እንግዲህ እስከ አራተኛ መኪናው ጋር እንሂድ ነው። የት አሉ ተበዳይ ነን ባዮች? ሌላ ሰው እየመጡ ነው። ሌሎች ሰዎች በቃ ሻምሱ ኤምባሲዎች ይግቡበት። ለምን እኛ ብቻችንን አይደለም? አይዲ ስጥ አይዲ አይሰጥም። እንትን በል እንትን አይደለም። ለምን ማነው እሱ የሚለመነው? ወንዳረሉ እንዳያያዙ ለማንኩኝ እኮ እንደ ህፃን አልኩት እኮ በወር ከፍላለሁ ሲል አይዲ አምጣ። አይዲ አንስተን እንመጣለን። እነዚህ ልጆች እናንተ አንድ ነገር ልንገራችሁ፣ ደሞዛችሁን ተቀብላችሁ ነው የምትበሉት የምትጠጡት አይደለም። አሁን እነዚህ ሰዎች ምን እየበሉ ነው? እስከ ወር ድረስ ምንድን ነው የሚበሉት? አሁን ከኤምባሲ እንትን አናግሬ ነበር። የኤምባሲ ሰዎች እነሱ ናቸው መፍትሄዎች። ሎኬሽን ላኩልን ያሉበት ድረስ እኛ የህግ አካላቶች ይዘን መተን ችግር የለም ብሏል ጀማል። በዚህ ስማማለሁ። ረሻድ እና ሸምሱ ተገናኝተው ለማንተ ወደዚህ መጣው እኮ ሸምሱ ጋር አውራው አባታችንን እንዴት አድርጎ እንደሚያወራቸው ረሻድ የተቀበለ ሸምሱ ነው። እሺ ዘመን ነገር ሄሎ ስልኩን ዘግቶ ፎሎ እያደረጋቸው ነው።
እኔ አሁን ያልኩሽ እንትን ይልሽ ነው። አትሊስት እኮ አንተ የሆነ ነገር ብትሰጣቸው እኮ አሁን አታዘጋለህ። እነዚህ ልጆች እስከ ደሞዝ የሚበሉት ነገር አለ ብለን ዝም እንላለን። አንተ እኮ ምኑንም እየተባበል እንዴት ነው የሚበሉት? እየለመኑ አንተ እየለመንክ ትበላለህ። ግማሽ ሰው ነው 5 አውቃኛል እንዴ? ስፒከር ነው። አልሐምዱሊላህ አውቃኛል። ረሻድ የላከው ሰው ነው ሼባው። ይሸብሽብክ በስነ ስርዓት አዋራቸው። ኖ ሙኒት እናቴ ትሙት ነው። አንተም አምጥተኛል በክብር ያውራ። ይሄ ሌባ ብሩስ የኮሚሽን ብር ሄሎ የተበደላችሁን ተመተው እኮ እኔ ማውቀው ደግሞ ረሻድ ነው። ያው እዚህ ከዲር ደግሞ ሶሪ ራስ እንጂ ዋለው በቃ እኔ ማውቀው ረሻድ ነው። አይደለም ከካሳው ከ3 ደረጃ ላይ ነው የመጣው ወደዚህ ማለት ነው። እዛ ሲጀመር ሰው የተቀበልኩት ከሱ እጅ ነው። አሁን ስልክ አንተ ነህ ፊት ለፊት ያለኸው። የሰጡት ለአንተ ነው። አንተ የተቀባበልከውን አወጣውልህ እኮ 3 ሰው እንደዚህ በእጅ ያልተቀበልካቸውን አወጣውልህ አይደለ እንዴ? በእጅ የሰጡህን እኮ ነው እዚህ ጋር ያቆምኩልህ። እነዚህ ሰዎች በእጅ የሰጡ ናቸው። 1 2 3 እነዚህን ተገላገል። የነዛን እንቀጥላለን አልኩህ። እየሰራህ ለመስጠት አይዲ ስጠኝ ለኔ ለማ ለኔ ላክልኝ። እሱ ምን አገባው እንደ እሱ ስልክ ዋትስአፕ አለኝ እኮ። እሺ ላክለት። አይሰራም። ኖ ምን እንደሚፈጠርባቸው ልጆቹ ላይ አናውቅም። ወላሂ የእነዚህ 3 ሰዎች ብትሰጥ አንተ ትልቅ ነገር እንዳቃለልክ ነው። ወላሂ ሙሉ ብልጥ አይደለም። እዚህ አበሻ አይደለም ያለው። እኛ በድርሃም እንሰጣቸዋለን። በኢትዮጵያ ብር ስጠን እያልኩት ነው። በኢትዮጵያ ማስገባት ትችላለህ። በኢትዮጵያ ማስገባት ትችላለህ። በየትኛውም ሊያስገባ ቆይ ብሩን በጀመራ ላይ ያገኝ። አሁን እንጠብቅ እዚህ። ኧረ በኢትዮጵያ ብር የለኝም እኔ። በዚህ ስጠን በድርሃም ስጣቸው ልጠብቅ። አሁን ካላስ እኔ ሙቀት ሞትኩኝ፣ ወላሂ ሙቀት ሞትኩኝ። ትንሽ መኪና ውስጥ ልግባ። ይዘሹ ግቢ ሙና ማለትም አይሄድም። ተከቧል። አይለቁትም ጎረምሶቹ ራሳቸው ለመሮጥ ካለ አፍርድም ያስብጡ። ያበጠ ነው የሚፈነዳው። ምን ብትሄዱ ሀገራችሁ ነው። ማሲዮልሽ አም ሬዲ ቴንሽን ጫሜ ያ በጠረባባይ ሙኒት የሚጠቃቀቅ ነው። ወይኔ ቻርጅ አለ ነው ዛሬ መድኃኒዓለም። አይ እኔ እጠብቅሃለሁ። እዚህ ጋር ቆማለሁ። ያኛው ልቀሽ ቆይ ናይ ልንገርሽ፣ አንድ ነገር ልንገርሽ። እኔ ካፈንን እኮ ከእነሱ ጋር እየሰራሁ ሰጣቸዋለሁ። እነሱ እየሰሩ ቆየ ሙና። እነሱ ስራ የላቸው ብር የላቸው እየተራቡ እሱ እየሰራ ሊከፍል ኖ አይሆንም፣ አይሆንም። ወላሂ ለምን ከሰዎች ያላችሁ ሁሉ አንቺ አጥፋ። እኔ ካርድ ልምራለሁ። ከኢትዮጵያ ማናገር ከኢትዮጵያ ማናገር ሰጣለሁ አልኩሽ እኮ። ቢያንስ ደሞዝ ሊቀበል 3 ቀን 4 ቀን ቀርቶ እየተባበልኩ ሰጣቸዋለሁ። ችግር የለም። ውሸቱን ያመልጣል። አይዲ ካልሰጠ ይሄ ያመልጣል። አይሆንም፣ ተባባሪ ነው። አይሆንም። ኦሪጂናል ፓስፖርትና አይዲ ካልሰጠ ያመልጣል። ሙና ማለት ነው። አይዲ እየጠየቁ አንተ ኦሪጂናል አይዲ እጅህ ላይ የለም። ምን እኔ ይዤ የምሮጥ መስሎህ ነው? ስልክ ላይ ኖርማል አለኝ። ከስልክ አንፈልግም። ከስልክ ነው አይፈለግም። ኦሪጂናል ነው የምፈልገው። ከጀርባም ከፊትም ወላሂ ስልክሽ ላይ አንፈልግም። አይዲ ነው ይሄ አንፈልግም። እጅህ በኦሪጂናሉ ከኪሱ አምጣ። ኮፒ ነው እንዴ? እኔ ማለት አስበብት ጠፋ አይደለም። ምድረ ደንቆሮ ማለት ነው። አሳብ መስራት ኦሪጂናል ፓስፖርቱን ኦሪጂናል አይዲህን አይናችን በፎቶ የተነሳ እናይም። አይታይሽም ወይ? አይታያትም። ይሄ መነበብ አለበት እኮ እያንዳንዱ እኮ ይሄ አይነበብም። አይነበብም። አንተ አዲስ አውጣነን ላንሰው። አንተ እጅህ ላይ ይዘው ላንሰው። ምን ይዤ እንዳሮጥ ነው? የለም እጅህ ላይ
አይዲሽ የኢማራት አይዲ ወንድ ልጅ ሳይዝ አይንቀሳቀስም። ቀስቃስስ እናንተ አይከብድህም እንዴ? አንተ እንደፈለክ ሁሉ ነገር ሲሆን እንዳላህን ፍራ ትንሽ ያላ እኔ በተለይ አልታየኝም። ኦሪጂናሉ ነው የሚታየኝ። خلاص አንተ ኢማራት ውስጥ አይዲ ስትጠየቅ ኦሪጂናሉ ነው የምታወጣው። ራሱ ወረቀቱን አውጣው ወይ ፍንክቻው ልክ እኔ ማንም ምን በነገራችን ላይ እያነበብኩላችሁ እቺ ደግሞ ምንድነው አይዞክ አትናደድ። ኦሪጂናሉን አውጣ ለራስሽ አይዞ እዛ ማለት ነው። አይዞክ አሉ በኋላ ጃኬትን አውልቀው እኔ እናገራለሁ። ሰማንያ ቢሊዮን ሲመለከት ማለት ነው። እኔ ስራዬ ነው የሰራሁት። ችግር የለም ምንም ስራ ነው እኮ ስጣሁን በቃ ዝም ብለህ ገንዘብ ደግሞ ሰርቼ አገኛለሁ። ሰርቼ እከፍላለሁ። የሌለኝም ከእንትን ምናምን ነው ግረስ እንጂ አምጣው ሙና አቤት እኮ ለምንድን ነው የሚሰጥሽ? አንተ ትፈራለህ እንዴ? ወይ እፈራለሁ። ምንድን ነው የምትፈራው? መኪና ላይ እንደዚህ ቁጭ አድርጊና አስነሺ። እናንተ ችግር የለም የምትሉ ደደቦች ማለት ነው። አውጣ ስንለው እሱ እያወጣ እናንተ ምን ባዮች ናችሁ ቲፎዞ የምትቆሙት እንዴ? ነው የሌባ ተባባሪ ናችሁ ነው የዚህ ሰውዬ የነዚህ ምን ከፍላችሁ መሲ ዝም በይ። ዝም ብቃ ወይኑ ግቡና እኔን ያክለፍልፉ ያላ ሞኒት ማነው መሲ ማንን ልሳበው? ጆከርን ሳቢ። ኦኬ ኦሪጂናሉን ፓስፖርት ሙና ከሰጠሽ ዝም ብለሽ ቀማ አድርጊ። ምንም እኮ ያመጣም መቤቴ። ወይኔ እኔ በኑሮ ከአይዲውን ይዛችሁ ጸጥ ብትሉ ምንም አይማታ ምን አይል ይሃለ ጆከር አንድ አንበሳ አውርድ እንዳይካ አልታያልከኝ እኔ መድኃኒዓለም ረጁ ጋር አላይነኝ ያለሁት ይመስላችኋል? አስችሎኝ ቁጭ ምን ይሄኔ እኔና ጀማል ወይ በፒስ ወይ ደግሞ በደም እንፈታው ነበር ይሄን ጉዳይ። እግዚአብሔርን ነው የምላችሁ። ካሜራ የለውም አካባቢ እያለፍኩኝ ነበር። ጡቴን ያዘኝ ቅልጥ እዛ ጋር። ከዛ ፖሊስ ይመጣል። መድኃኒዓለም መቀመቅ ትከቷለች። ለክፉ ሰው ክፉ መሆን ነው። እናቴ ትሙት ወይኔ ያለ ቤተሰብ ሼር አድርጉ። ቤተሰብ ሼር አድርጉ። ሼር አድርጉ። አትሊስት ሶስቱ ሰዎች በእጅ የሰጡ ስጣቸው። በቃ እሱ ስጪውና ለፖሊስ እንደው አንተ ማነህ? ሙኒት እንዳስሰጭ ያላ ጀማል ለአራቱ ሰዎች ብር ትሰጣለህ። ይሄ ነው ስራ ማለት እንዲህ ነው ተናበን የምንሰራው አይደል? እንደዚህ አይቻልም። ካላስ አይዲውን ቀማችሁ ካላስ እንዲህ ነን ያላ እንዳትጠጋው እንደ መኪና ሙና ህጋም ለምን አላሰጭ ሴቶችን ብንሆን እንዲህ ነን። 100 ሚሊዮን ወንዶች ብትሆኑ ማለት ነው። ሙና በሩት ዳስ አላህ አገባው ገብርኤል አገባው እዚህ ውስጥ ያላ እንዳትደውሉ ስልኬ ላይ ዳሰጩ በርሽን ዝጊ። አትደውሉ ስልኬ ላይ አማቾል እንዴ 30 ደቂቃ ያላ አይዲ ተወስዶ አሁን ብር ተበድ ላይፍ ይቀመጥ ይከልከል አይ ነው ብዙ ሀሰል ይመስላል። ትር አይታሰብም ገበያ አይታሰብም። አይሆንም አበዳል አይበዳል እየመጣ ነው። አበድ እናቴ ትሞታ አበዳል አበዳል ይሰጣል። እስኪመጣ እሱ ሙና አሁን ልጁ ገንዘብ የለውም። ዞሮ ገንዘብ ሙና ወይ ሙና ይኸውልሽ አይዲውን ያዥና ቢያንስ 1-3 ድርሃም ከመደር ችግር ውስጥ ነኝ ብለህ ከጓደኞች
ይበድ ሙና ትንሽ ይበድ ይቀዋለል አሸዋው ላይ እንዳስቆ ያላ ጭራሽ ኢትዮጵያኖች ከኤምባሲ ተሰባስቦ እየመጡ ነው። ረጠብጠብ ይበል ይሄ ይርጠብ ሰውነቱ በሙሉ። መኪናውን አንቀሳቅሽ። ኦልሬዲ 1500ን ለነዛ ሰጣ አይደለ? የለውም የእውነት የለውም። ሙና እናቴ ትሙት 1500 አምጣ በይ በትንሹ 1500 ይልጨር። ቼን አለው እኮ ሙና ቼን አለው እኮ ጓደኞች አሉት። ቼን አለው ደውሎ ያስመጣ። ሙና ግን እነዚህ ልጆች የሚበሉበት እንኳን ሳንሰጣቸው እንሂድ። ትክክል ነሽ እኮ እናንተ እኮ ትክክል ናቸው። አባት ደውሉ ስልክ ላይ ማረጋ። አሁን ልጁ የሚሰራው እዚህ ካምፓኒ ነው። ቆይቷል። እኛ አዲሶች ነን። እኛ ገና 2 ወር አልሞላ። ደሞዝ አልተሰጠንም። እኛ ኦልሬዲ እየተበደርን ነው የምንበላው። ግን ይሄ ልጅ ቆይቷል። ደሞዝ ከ3 ቀን በኋላ ደሞዝ አለ እኮ። ከ3 ቀን በኋላ ልስጠው አይዲውን አይደለም። ሙና አይመለከትም። አንተ ያለ ደሞዝ ከሰራ ትልቁ ሽማግሌ ሰው ያለ ደሞዝ የሚሰራበት ምንም ነገር ምክንያት የለም። ቼን ካለ አንተ መቀበል መሲጋ ማንቺ ተበደርና አምጣትና የምትቆም ከሆነ ይኸውልህ ካለ እንዲያወጣ ብዬ ቆይ ትንሽ ይደንቅ ገባ ካለው ሙና ወይ ሙና አሁን የሚለው ጊዜ ያሉ ሰራተኞች እኛ ኃላፊነት እንውሰድ እያሉ ነው። 2-3 ሙና መኪና ውስጥ ግቢና መኪና ውስጥ ግቢ። በቃ በሩን ዝጊውና እኔና አንቺ እናውራ። በሩን ዝጊ ጋጋሹ በሩን ሙና። ያውልሽ ሙና አንድ ነገር ልንገርሽ። አንደኛ ነገር ማለት ነው ይኸውልሽ፣ አሁን እነዚህ እኛም ያለ ደሞዝ ነው የምንሰራው ምናምን፣ ስለ አህያ አይመለከተንም፣ ስለ አህያና ስለ በጎች አይመለከተንም። ያለ ደሞዝ እየሰራን ነው ለሱ ታዩ የሚልሽን ስለሱ አይመለከተኝም። እነዚህ የእንትን የሼህ ኮፍያ ያደረጉት ሽማግሌውና የነዛ ምስኪኖቹ ስለ ወጣቶቹ ነው የምናወራው። አሁን በእጅ ስለነሱ ከዛ ምን ትዋለሽ መሰለሽ ሙና፣ ምን እንደምትው ታውቂያለሽ? ሙኒት ይኸውልሽ ምን እንደምትው ታውቂያለሽ? እኔ ኦልሬዲ ህዝቡን ላሳምንልህ ቢያንስ 1500 ብር 500 ብር ለምግብ ብለህ ስጣቸው። ከዛ በኋላ ቀጣይ ለደሞዝ ትሰጣቸዋል። 1500 አታጣም በይው። እርግጠኛ ነኝ ሙና ያመጣል። ስለማታውቂያቸው ነው እነዚህ። ያላ እንሂድበት ሙኒት፣ እዛ መኪና ቀስቀስ አድርጊ፣ ሞተር አብሪ አንዴ። ትንሽ ደግሞ ኦልሬዲ ከካምፓኒው ጋር ዞር በሉ እኮ ተብለን ዞር ልንል ነው አሁን። መኪናውን አንቀሳቅሹ ትንሽ ረጠብ። ምንድን ነው የሚሉት? እናታችን እኮ ናት። በቃ ይቺ እሰጣቸዋለሁ። ዝጋው በሩን የኔ ወንድም እባክህ። ሰው ግን ለሰው አይበጅም። ሼር እያደረጋችሁ ሼር አድርጉ እስኪ። ሼር እያደረጋችሁ ወላሂ አይዲው ካልተያዘ ይኸውልህ፣ አሁን እኮ 1500 ሰጥቷል ለሌላ ሰው አይደለም። አሁን በቃ እነዚህን ይስጣቸው። እነዚህ 3 እኮ ከሰጠ ምንም አንፈልግም ከሱ። አሁን የት ነው ከካምፓኒው ውጭ ማለት ነው? ስሙ ማነው? ስምክ ማነው ወንድም? እያሱ ይኸውልህ፣ አንተ ያለ ደሞዝ ከሰራህ ወደቅ ፈቅደክ ነው ወዶ ለተደፈቀሩ እያሱ እኔ ያልኩት ያለሁትን አዳምጠኝ። እነዚህ ሰዎች 5 አምጥቶ ይስጣቸው። መሲ አዳምጪ። ነው እኔ እናንተን እያየሁ ነው። ሲጀመር እኔ አሁን ልጁ እንዲያዝ እኔ ራሱ